ሰላም እንዴት ናችሁ? ዛሬ ደግሞ ከ2 አመት በላይ ለሆኑ ልጆች ቆንጆ መጫወቻ ቦታ ልጠቁማችሁ ነው። አብራችሁኝ ዋሉ። ከአመት እስከ አመት ልጆቼ ቤት ናቸው ያው ለትምህርት ስላልደረሱ ማለት ነው። ግን ትምህርት ተዘግቶ ቤት ውስጥ ላሉ ልጆች ሄደው እንዲጫወቱበት ልንገራችሁ ብዬ ነው። ቦታው በጣም ነው የሚያምረው። ብዙ መጫወቻዎች አሉት። ጎካርት አለ። በቃ ምንትኖች አሉ። ምንድነው ዥዋዥቤዎች አሉ፣ ካፌዎች አሉ። ሜዳው በጣም ሰፊ ነው እና በጣም ነው ደስ የሚለው። 3D አለ። ልጆቼን አክቹአሊ አንዱን ትቼ ነው የልኩት አስተኝቼውና ልጄን ላጫውት ሄጄ እኔ ራሱ በቃ ኢንጆይ አድርጌ ነው የተመለስኩትና ከወደዳችሁት ይሁትና ቪዲዮን ከተመቻችሁ ልጆቻችሁን ይዛችሁ ሂዱ። በጣም ደስ የሚል ቦታ ነው። መጀመሪያ ቤት ነበረን። ይሄው ለልጄ መክሰስ አብልቼ ከዛ በኋላ ትንሹን ልጄን ምግቡን አብልቼ መክሰሱን አብልቼ አስተኝቼው ነው የልኩት። ምክንያቱም ቦታው ከ2 አመት በላይ ለሆኑ እንጂ ከ2 አመት በታች ለሆኑ ምቹ አይደለም ቦታው ማለት ነው። መጫወቻው በጣም ለትናንሽ ልጆች አይደለም፣ ከ2 አመት በላይ ለሆኑ ልጆች ስለሆነ ትቼው ነው የሄድኩት። ያው ሰዓት እስከሄደልኝ ብዬ ቪዲዮ የሚፖስት ቪዲዮ ነበረ። እሱን ኤዲት እያደረኩኝ ነበረ። እዚህ ጋር ማለት ነው ቦኤዝን አስተኝቼ እስክመለስ ሳይክሉን ሶፋ ላይ አድርጎ ሊዘል እኮ ነው። እንደው ብቻ እግዚአብሔር ልጅን ይጠብቃል እንጂ ከባድ ነው። ብቻ ይወድቃል፣ ግርግዳ ይመታዋል፣ መሬት ይመታዋል። ምንም ብትጠብቁ ምንም መሀል በቃ እንትን ፎከስ ሆናችሁ እያንዳንዱ ብትከታተሏቸው የሆነ ነገር አያጣቸውም። ልጅ እግዚአብሔር ባይጠብቅ ልጅን እግዚአብሔር ባይጠብቅ ያው ጠባቂ በከንቱ ይለፋል። የሚጠብቀው እግዚአብሔር ነው። እኛ በከንቱ ነው እንትን የምንለው። ግን እግዚአብሔር ባይጠብቃቸው እንደው ጌታ ኢየሱስ ከስንት እንትን ነው የሚተርፈው፣ ከስንት ጉድ። ያ ወንድ ልጅ ያላችሁ እናቶች ትረዱኛላችሁ። አንተ ወረድ አንተ ወረድ ወደቀ። ወረድና አንሳ ምንድን ነው አባ አንዴ በተመጣው ወጪ ፋይናሊ ልጄን አስተኛውት። መክሰሱን በልቶ በደንብ ተኛ። ከዛ በኋላ ተጣጣበ፣ ልብስ ቀያይረን ጉዞ ጀመረ።
ልጄ መኪና አይወድ መኪና ውስጥ በቃ ትንሽ መንገድ ሂድ ያስመልሰዋል እና አስመልሶት ነበረ እና እዚህ ጋር ደርሰን ማለት ነው ምድረው ቲኬት ቆርጠን ወረፋ እየጠበቀን ነው ቁጭ ብለን ከዛ ሹራብ በትንሽ ቅዝቃዜ ስለሆነ ልብስ ደረብኩለት አንዴ ምን ነገር ደግሞ አንዴ ስኔድ ያልደረብኩለት እንደዛው ይዤ ሄድኩት በቃ ሙቀት ሲሆን ስለሚያማው ዝም ብዬ እንደዛው ይዤ ሄድኩኝ እዛ እንትን እለዋለሁ ብዬ ማለት ነው እና የሀገር ሰው ነው ያለው የሀገር ሰው መቼም ታውቁታላችሁ ቦታውን ግን ያው ለማያቅ ወይ ላላየው ብዬ ነው ይሄንን ቪዲዮ እየሰራው ያለሁት እና ቦታው በጣም ነው የሚያምረው ብዙ ሰው አለ ከቻላችሁ ሁሉም ከሰኞ እስከ አርብ ባለው ቀን ብትሄዱ በቃ በጣም አሪፍ ነው ማለት በደንብ እንትን ለማለት ማለት ነው ሰው ግርግር ምናምን አይበዛም እዚህ ጋር ተራችን ደርሶ ጎካርት ልንነዳ ነው ባይዜ ልጄን አጫውታለሁ ብዬ ሄጄ ማለት ነው እኔ ለራሴ እንጂ ነው ያረኩት ማለት ደስ ይላል በጣም አሉ ወጣቶች ምናምንም አሉ የግድ ልጅ ሊኖራቸው አይገባም ወጣቶች ምናምንም አሉ እናንተም ትዝናናላችሁ ደስ ይላል ቦታው በጣም ቤኖ ለራሱ ወዶት ማለት ነው ልክ ጨርሰን ስንቆም እሪ ያላለም አታውርዱኝ ብሎ ማለት ነው በቃ ብሎ እንደውም ደገምኩኝ ሌላ ቲኬት ማለት ነው በቃ አልቅሶ ይሄኛው ደግሞ ልክኛ ስንገባ ማለት ነው ቦታ የለም ጥጥቅ ብሎ እንዳለ ሙሉ ልጅ ነበር ይሄ እንትን ሚሽከረከሩን አያችሁት አይደል ሙሉ ልጅ ነበር በዛ ላይ ወላጅ ትናንሾች ደግሞ ያው የኔም ቤኖልም ትንሽ ስለሆነ ብቻውን እንትን አላለኩትም ገብቻለሁ አብሬና ወላጅ አለ ልጆች አሉ ጥቅጥቅ ብሎ ነበር በቃ ከዛ እንደውም እኛ መጀመሪያ ያኛውን ሞክር ብለን እዛኛው ጋር ሄድን ይሄኛው ትንሽ እስኪቀንስ ልክኛ ስንመጣ ኦልሞስት በቃ ባዶ ሆኖ ነበር ማለት ሰው ሄዶ ማለት ነው ሶ በጊዜ ነው የሚሄደው በቀን እኛ ወደ ማታ አካባቢ ሊሄድ ነው ጧት ላይ ቸርችም ሄደን ስለነበረ
ወደ ማታ ልሄድ ነውና በቃ በጣም ደስ ይላል። አየሩ ደስ ይላል እና ሞክራችሁ ኮሜንት ላይ ጻፉልኝ እንዴት ነው ወደዳችሁት ቦታውን የሚለውን ማለት ነው። ከዛ ደግሞ መጨረሻ ላይ ይሄኛውን ሞከር ነው። በጣም ነው ደስ የሚለው ይሄኛው ራሱ በኢየሱስ በጣም ነው ደስ የሚለው። በቃ ያስፈራል ምናምን ግን ደስ ይላል በጣም። ከሁሉም እንደውም ልጆች ይሄንን ይወዱታል። እና ቀናችን ይሄንን ይመስል ነበረ። የቀረውን ቪዲዮ እስከ መጨረሻ እዩትና ቻናሌን ደግሞ ሰብስክራይብ አድርጉልኝ። በሚቀጥለው ሌላ ቪዲዮ እንድለቅ በደንብ እንድበረታታ ሰብስክራይብ እያደረጋችሁ አንቺ ያስገቡኝ። እና ውሏችን ይሄንን ይመስል ነበረ። ተጫውተን ከጨረስን በኋላ ራታችንን በልተን ወደ ቤት ገባን። ቤት ስንገባ ማለት ነው ቦይስ ተነስቶ እየተጫወተ ነበረ። ከዛ በኋላ እሱን ራት አብልቼ አጣጥቤ አስተኛውት ማለት ነው። የዛሬ ቀን ውሎዬ ይሄንን ይመስላል። ስለተከታተላችሁኝ አመሰግናለሁ። ወዳችኋለሁ። ባይ እኔ ነው እኮ አባ አባ ቺርስ 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 ማማን ዳት ነው ሴት Thank you.